Adonai yeleje abat. Adonai yemesh meriath kre. Adonai asregezo kadein. Adonai anelake kembeke lalu. Yeah. Barjar yay. Wakra squad. በመርሳ ከተማ የምንኖሩ እንዲሁም አካባቢው የምትገኙ ሰዎች አንድ ጥቁር አህያ ጠር ያለ ጠፍቶ ነው አንዴ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝ። Let's go. Wa la ra squad. Wa la. ሰላም ውድ ፋሚሊያን እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes. እናንተ ብዬ ማልገባበት ጉድጓድ የለም። ሁሉ ጊዜ እንደምላችሁ ይሄን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ሐሳብ አስተያየታችሁንም ጻፉልኝ፣ እቀበላለሁ። ቪዲዮውንም እስከመጨረሻው ተመልከቱልኝ፣ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ የታክሲ ብር ከፍለላ ቁጥሯን ጠይቃት አልሰጥም ስትል እሺ ተከፍሎ አልሰጥም አሙዬ ቁጥርሽን ስጪኛ። አይ አይሆንም፣ አያስፈልግ። ያንድ ሰው ነው ሻባ አፈየራስ ትሰጫለሽ አትሰጪም? እና እንዴ ብድር በብድር ነው። ምን አባሽ ያ ጊዜ እንደቴክ ነው እናቱ ይከፈልሻል። ቁጥር ሰጪያለሽ። ደግሞ ቁጥር ነው የጠየቅሽው። ሌላ ምንድነው እምቢ የምትይው? ልብሽን ያስደነገጠውን አግቢ። ልብሽ ያልደነገጠለትን እንዳታገቢ። እስቲ ንሽ ልብሽን ያስደነገጠው ይሻው ነው ታገቢው እናያለን። አግቢውና ፍና እንዳገባሽ ስትሰማ ፍናን አገሬ ክራሻችን የግለሰብ ሚስት አይደለች። መንግስት ቀይ ባህርን ትቶ ፍናንን ያስመልስ ፍናን የኔ ናት። የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ እንዴ። ወለጋ ገባሽ በኋላ እነሱ ቆርጠዋል፣ አንተን አልቆረከው። ምንም ማድረግ አይቻልም። ፍናን የኛ ናት። ምን ኩኩሻ ለበጁ ብራዘሪ ምን በግጭላ ለመጣጣብ እንዴ? በግጭላ ብራዘሪ ለመጣጣብ እንዴ ነው? ቆዳ እንደላጠ አቡሻ ምን እሺ ነው? ምን እሺ ነው ብራዘሪ? ምን እሺ ብራዘሪ ጉጠል በለ እንዴ? አንድ ጉጣ ጉጠን አቡሻ በግጭላ ይመጣጣብ እንዴ? እሺ ትርጉሙ ግጭላ ምንሺ ጉጥ ምንሺ ጉጥጉጥሺ ጸብጸበሺ እስቲ አሳውቁኝ ፋሚሊ። በመርሳ ከተማ የምንኖሩ እንዲሁም አካባቢው የምትገኙ ሰዎች አንድ ጥቁር አህያ ጠር ያለ ጠፍቶ ነው አንዴ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝ። ቀኝ ጆሮው ላይ ቆረጥ ያለ ነው ጫፉ ላይ ማለት ነው። ወገቡ ላይ ነጣይሉ ጠቆር ያለ ነው አህያው። ቁም ነገር ነው። እንደው ሁላችሁም ያገኛችሁ ካላችሁ ኮሜንት ላይ ጻፉና አሳውቁንና የት እንዳዩ በፎቶም ይቻላል። ተጠጋባችሁ ካላችሁ እንደው ተባበሩን ነው ጋይስ፣ ተባበሩት። በመሳ ዙሪያ የምትገኙ ሰዎች ጆሮ ቆረጥ ያለ አህያ ጠፍቶበታል፣ ጠቆር ያለ ነው። እንግዲህ ኮሜንት ላይ በፎቶ ማስቀመጥ ይቻላል። ተባበሩት። በማን ይብሳል? ደሃ ወንድ ወይም ደግሞ ከደሃ ቤተሰቦች የመጣ ወንድ የተገኘ ወንድ መጀንጀንም መጀናጀንም አይችልም። ቅድመ ሁኔታዎች አሉት። ምንድነው ቅድመ ሁኔታዎቹ ማለት ነው? በድህነት ያሳደገችው እናቱን ወይም ደግሞ በድህነት ያሳደጉት እናትና አባቱን ምንም ሳይደግፍ ትክክል ነሽ። አሁን መጥበስ የለበትም። በቃ አርፎ ኑሮውን ነው መኖር ያለበት። ራሱን የሚወት የቤተሰቦቹን የሚወት መቀየር ነው መቻል ያለበት። ነገር ግን ይሄ ለሀብታም ወንዶች ነው። ሀብታም ወንዶች ወይም ደግሞ ገንዘብ ያላችሁ ፕሮቫይድ ማድረግ የምትችሉ መካከለኛ ገቢ ላይ ያላችሁ ወንዶች ደሃ ሴት እንዳጠብሱ እዛው ቤተሰቦቿን ትርዳ። መጀመሪያ ራሷን ትለውጥ። ደሃ ሴት አግብተህ ለብሰህ ለምን ትሰቃያለህ? የማያልቅ ቤተሰብ ለምን ስትረዳ ትኖራለህ? አስፈላጊ አይደለም። ራሷን ትርዳ፣ ቤተሰቦቿን ትርዳ። አንተም ከአንተ ጋር ፊት የምታደርገውን
ኢኮኖሚካሊ ፊት የምታረገውን ሰው ፈልገህ ሄደህ ስብዕናዋን ምናምን አይተህ አግባት። ሀብታም ወንድ ድሃ ሴት እንዳትጠብሱ፣ ምንም አይሰራላችሁ። ብዙ ጊዜ አብዛኛው ድሃ ሴቶች ሀብታም ወንድ በመጥበስ ነው ራሳቸውን ቤተሰቦቻቸውን የሚቀይሩት፣ ሊቀይሩ የሚያስቡት በዛ ነው። በማን እንደሚብስ ግልጽ ነው። ቤተሰቦቿን ትርዳ፣ ራሷን ትርዳ፣ ራሷ ትለወጥ። ይሄ እንዲህ ያላለ ትክክለኛ በቃ ማንገራግር መልስ ይመስለኛል። ያው ብዙ ጊዜ ሴቶች ችግራችሁ ድሃ መሆናችሁን አታምኑ። በመጀመሪያ ደረጃ ምንድነው የሆነ ሀብታም ሰው አግኝቼ ምናምን ያልፍልኛል። ሜቢ አሁን የመጡት ጄኔሬሽኖች ትንሽ ቀልጠፍጠፍ ያሉ ምናምን ናቸው ብዬ አስባለሁ። ድሃም ቢሆኑ ለመስራት ይፍጨረጨራሉ ነገር ይመስለኛል። ግን በቃ በጣም እናንተ አይምሯችሁ ላይ የሆነ እንደዚህ ተገነባው ነገር ድሃ ወንድ ሴት መጥበስ አይችልም ምናምን ለመቀየር ራሱ እኮ ወንድ ልጅ ቅርብ እኮ ነው። ምንም በቃ ወደዚህም ወደዛም ሳይባል አቋራጭ ሳይጠቀም ሊሆን ይችላል። በቃ ለመቀየር አላረ ከለፋ ያገኛል ወንድ ልጅ። ሴት ልጅ ችግራችሁ የሆነ ነገር ላይ ትለጠፋላችሁ፣ አለቀ። ወንዱ ደግሞ ሀብታም ከሆነ ሀብታም አግባ። በቃ ሀብታም ካንተ ጋር ፊት እንደምታረገውን ሴት ፈልገ አግባ። ትክክለኛ መልስ ነው ይሄ። Adonai የልጄ አባት Adonai የመጀመሪያ ፍቅሬ Adonai አስረግዞ ካደኝ Adonai አነላከከን በቀላሉ አረላሽ እሺ አትለቀቂም በቀላሉ የመጀመሪያ ፍቅርሽ አረላሽ። ኧረ ፈረንጆች አማርኛችሁ እኮ በቃ እዲ አዶናይ ይህንን መቼም ይሰማል ብዬ አስባለሁ። እስኪ ካልሰማ አድርሱለት። ሲጀመር ማለት ነው ባለ ሀብትና ባለስልጣን የሚሆነው የቤቱ የመጀመሪያ ልጅ ነው። በቃ ይሁን ስሜት አለ። ቤት የመጀመሪያ ልጅ መሆኑ ማለት ይሄ እንዴት ነው? በቃ ተከብራችሁ ስትመጡ ሪሞት ተለቆ ይሆንሽ ነገር ልካችሁ እምቢ ካለ አጥናፍ ወገቡን ሰብራችሁ ቤት ራሱ የሆነ ነገር ሲጠፋ ታላቅ ዋጋ ተደውሎ እንዲህ ያረገ ነው ተቆጩ ምናምን ተብላችሁ እናትና አባቴን ማትፈራ ነው ስገባ በለ እና ይሄ መታደል ነው የቤት የመጀመሪያ ልጅ መሆን። እስቲ ፋሚሊ አሁን እኛ የቤቱ የመጀመሪያ ልጅ ነን። እስቲ የመጀመሪያ ልጅ ሆናችሁ ኮመንት አድርጉልኝ። እንዴት ነው ያለችው ነገር ያስኬዳል? ስንገባ ተከብረን ስንወጣ ብድግ ተደብሎ ምናምን እንዴት ነው ያለችው ያስኬዳል? ፋሚሊ ኮመንት አድርጉልኝ። ያው እኔ ቤቱ የመጀመሪያ ልጅ ነኝ። አሁን ያለችው ነገር አልደረሰም። ትንሽ እስቲ ደርስ ይሆን አላውቅም። እንደው ሁለተኛ ልጅ ትንሽ ይከበር ይመስለኛል። እስቲ ኮመንት አድርጉልኝ። ምን ሆነሽ ነው? በሀገር ተወሯል እንዴ? ሁላ ቦምብ ጭምርቶ ኧረ ጭቤ እንዴ! ምንድን ነው የሚያካክለው? ነቅዬ ይኖር ብሎ ላጋያችሁ እንዴ! ሀገር ተሸብሯል እንዴ? ምንድን ነው ጭቤ ጭብጦ በእናትህ ቁርስ ላይ እኮ ባይሆነች ናት። ማርያምን መስመበሻ ታረጋላችሁ። በቃ ወንድሜን ሞዴስ ግዛ ብዬ ስልከው ጭራሽ እሺ ማለቱ ራሱ እንዴ! ኧረ እኔ እህትም ስለሌለኝ አላውቅም። እንዴት ነው እስቲ እህት ያላችሁ ወንዶች እንደዚህ ተሸፋፍናችሁ ሄዳችሁ ነው የምትገዙት? ኮመንት አድርጉልኝ። ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ለእናንተ ይሁን። አሁን ያለነው ካናዳ ነው። እንግዲህ ካናዳ እንደምታውቁት በረዶ ዊንተር ነው፣ በረዶ ነው እና እንዴት ሀስል እያደረግን እንደምንኖር አገር ቤት ላላችሁ ሰዎች ለማሳየት ነው። አገር ቤት ያላችሁ ሰዎች ብዙ ጊዜ እዚህ ካናዳ ላይ ዳላር ከዛፍ ላይ የምናወርድ ነው የሚመስላችሁ፣ ኦር ከሰማይ ዳላር የሚዘንብ ነው የሚመስላችሁ። ለምታዩት በረዶ ነው ከሰማይ የሚዘንበው፣ ዳላር አይዘንብም። ስለዚህ አገር ቤት ያላችሁ ሰዎች ይህንን እንድትረዱ እፈልጋለሁ። አመሰግናለሁ። ላይ አስመስለሽዋል እውነት ለመናገር
ያው እናንተም እኮ የምታሳዩንን ነው እኛም የምንፈርደው እኮ እናንተም ያው እቺ ዶላሯ ምናምን ልብሷ ምናምን ታሳዩንና ያላችሁ ይመስለናል እና ነው ላኩ የምንለው። እንደዚህ ችግራችሁ ምናምን ብትነግሩን እኛም አንጠይቅም ላኩም አንልም። ስለዚህ እንዳትጠይቁ ነው ባጭሩ። አንቺ ግን በረዶ ይለያል ማኔ ትንሽ ነጭ በዛበት በረዶሽ። ወረ ሰይዶ ግን አመመሽ? አረላ ሼሎ ግን እኔ ግን ከየት በቃ ከየትኛው እንትን እንደመጣ አላውቅም ይመስለኛል። ከየትኛው ፕላኔት እየሰራችሁ ገንዘብ የሌላችሁ ሰዎች ወይም የሌለን ሰዎች ለጤና ነው የምንሰራው ለስፖርት ነው የምንሰራው ካልሰራ ትሞታለህ ተብለናል። ምንድነው ጥቅሙ? ለማን ነው የምንሰራው? እየሰራን ገንዘብ የሌለን ሰዎች ወይም የሌላችሁ ሰዎች ምንድነው ጥቅሙ? ለማን ነው የሚሰራው? ማለት ምንድነው ስራ? እንደተባለው ለጤና ነው። እኔም እንደሚመስለኝ ለጤና ነው የሚሰራው፣ ለጤና ነው። ያው ብዙ ክብደት ምናምን ቀንስበታለን፣ ለጤና ነው። አቸና ያችራዳ ልጆች በሽታም ያችፈላችሁ ፈቸሪኩች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናምን በቸረቲ ይችላል ከችኛል ያስችገላል ሰችዳሲነ ነው መችለ በሽታም ይችደበረ ነችገር ነው እና ሊወሰንብህ ነው ማለት ይሄ ጀማው ይታያል። እዚህ ጋር ጀሙ ይሾፋዳ ይወሰንብህ ያፈላሉ አሉ ሸመነሽ ያተ ተረጋጋ አንተ ያራዳ ልጅ አንተ ምን ይችሉ እንደዚህ አይደለም በቃ ዛሬ ምንም አታመጣ ሰችዳ ህግ ባለበት ሀገር አታስፈራራች ቸለዘነ ህግ ባለበት ህግ አለ ከቸለዘተተብ ቸለ በቃ አንተነ ቸለ አንቺም ብትሆኚ ቸለ በቃ ስለ ምንም በቃ ያራድዬ ልጅ በቃ ቋንቋሽ አልገባንም ቸለ እና ህግ ባለበት ሀገር አቸለ ከየት እንደሚመጣ አላውቅም። ምን አማርኛው እጂ አረላሽ የገባችሁ ኮሜንት አድርጉልኝ። እንግዲህ አትሳፈጡ የሚለው ገብቶኛል። ከዛ ውጭ ያለው አልገባኝም። ኮሜንት አድርጉልኝ። በጣም አመሻችሁ ጉኖቹ በዛ ኢታሊያን በቃ አመሻችሁ በቃ ስለጫወት መሸ እንዴ ጫወት መሸ እንዴ ማዘሯን በቃ አሳብዷል። ልታጎርሳ ነው ምን አይነት ፕራንክ እንደሚያደርገው ደክሞኛል ልተኛ ነው ለዚህ ነው የሚመጣው እጅሽ ታጥበሽ አሳጥበሽሽ አመጣት ቁጭ አድርጊው ቁጭ አድርጊው ራስሽ ማዘሪ ማቹ ሁሉ ጊዜ እንደዚህ እንድታቀርብልኝ ያስማምተን ነው ምን ችግር አለ? እኔ በሌለሁበት ሰዓት አንቺ እኔ አቋንቺና አይቻል እኔ በሌለሁበት ሰዓት አንቺ ማከራ እኔ በሌለሁበት ሰዓት እኔ ፊ አይ ቆይ ልንገርሽ ይሄ ትእዛዝ ነው። አሁን ሰማታለሁ እኔ አበላታለሁ። እሺ ማማት ግዴታዬ ነው። እሺ አብያሽ ቢ ኮምፖስለሽ ቢስ ዋጋችሁ
እኚህ ማዘር እንዴት አንጀቴን እንደሚያርሱኝ እኮ እግዚአብሔር። እንግዲህ ፋሚሊ ዛሬው ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ ባበደ ቪዲዮ እስከመለስ ድረስ አሁንም በድጋሚ ይሄን ቻናል ሰብስክራይብ እያደረጋችሁ ቆዩኝ። ሐሳባችሁንም ጻፉልኝ እንዳትረሱ። ባባ ይመቻችሁ።